ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ ስለ ታላቁ አባታችን አባ በጸሎተ ሚካኤል ሕይወት ታሪካቸውን፣ ገድላቸውን፣ እግዚአብሔር የሰጣቸውን ቃል ኪዳን አብረን እናያለን። የቅዱሳን አምላክ ልዑል እግዚአብሔር ይርዳን፣ በያለንበት ይጠብቀን። የቅዱሱ በረከት ረድኤት በሁላችን ላይ ይደር። አባ በጸሎተ ሚካኤል በ14ኛው ክፍለ ዘመን በአፄ አምደ ጽዮን ዘመነ መንግስት የነበሩ በታላቅ ገዳማዊ ተጋድሏቸው ለቤተ ክርስቲያን ሥርዓት ባሳዩት ቀናኢነት የሚታወቁ ሀገር በቀል ታላቅ ኢትዮጵያዊ ጻድቅ ሰማዕት ናቸው። የአባ በጸሎተ ሚካኤል ታሪክና ገድል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ ውስጥ ትልቅ ቦታ አለው። ዋና ዋናዎቹ ነጥቦች የሚከተሉት ናቸው። ልደትና ጥንተ ታሪክ። የትውልድ ቦታቸው በትውፊት መሰረት በትግራይ በተለይ ተንቤን አካባቢ ወይንም በአማራ ወሎ ክልል እንደተወለዱ ይነገራል። ስሞች ወላጆቻቸው ያወጡላቸው ስም ፍሬ ሚካኤል ሲሆን በኋላ በምናኔ ሕይወታቸው በጸሎተ ሚካኤል በሚል ስም ተሰጣቸው። በሚልም ስም ታውቋል። ገዳማዊ ሕይወትና መሰረቱ አባ በጸሎተ ሚካኤል ከታላቁ አባት ከአባ ኢየሱስ ሞዓ ዘሐይቅ እስጢፋኖስ ተማሪዎች መካከል አንዱ ነበሩ። በሐይቅ እስጢፋኖስ ገዳም ሥርዓት ምንኩስናን ተምረው በጾም በጸሎት በመጽናት ታላቅ መንፈሳዊ ደረጃ ላይ ደርሰዋል። በኋላ ወደ ሸዋና ወደ ተለያዩ የኢትዮጵያ ክፍሎች በመዘዋወር ወንጌልን ያስተማሩ ሲሆን በኤርትራና በትግራይ አዋሳኝ አካባቢዎችም ገዳማትን መስርተዋል። ስለ ሕግ እግዚአብሔር የከፈሉት መስዋዕትነት ወይንም ሰማዕትነት። አባ በጸሎተ ሚካኤል በታሪክ በብዛት የሚታወቁት ከነገስታት ጋር ለሕግ እግዚአብሔር ክብር ባደረጉት ተጋድሎ ነው። በዘመኑ የነበሩ ንጉሥ አፄ አምደ ጽዮን የኦሪትን ሥርዓት በመከተል የገዛ የአባታቸውን ሚስት የእንጀራ እናታቸውን አግብተው ነበር። ይህም ድርጊት ከቀኖና ቤተ ክርስቲያንና ከወንጌል ሕግ ውጪ ነበር። አባ በጸሎተ ሚካኤል ልክ እንደ መጥምቁ ዮሐንስ ሳይፈሩና ሳያዳሉ ወደ ንጉሥ ዘንድ ቀርበው ይቺ ሚስት ልትሆን አይገባም በማለት በግልጽ ገሰጹት። ንጉሥም በዚህ ተቆጥቶ ጽድቁን በጽኑ ገረፋቸው። ጻድቁን በጽኑ ገረፋቸው። በሰንሰለትም አሳስሮ ወደ ተለያዩ ሩቅ ቦታዎች እስከ ደቡብ ዝቋላ አካባቢ አሳደዳቸው። እርሳቸው ግን በመከራ ሁሉ ጸንተው ንጉሡን ከመገሰጽ ወደኋላ አላሉም። እረፍታቸው ተአምራቸው ጻድቁ በደረሰባቸው ግርፋትና መከራ ምክንያት በተጋድሎ እያሉ በሰማዕትነት አርፈዋል። በሕይወትም እያሉም ከሆነ ከእረፍታቸው በኋላ እግዚአብሔር በእርሳቸው ጸሎት ብዙ ድንቅ ተአምራትንና ፈውሶችን አድርጓል። በዓል መታሰቢያቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስንክሳር መሠረት የአባ በጸሎተ ሚካኤል ዓመታዊ የዕረፍት በዓላቸው ሰኔ በአባተ በ16 ቀን በድምቀት ይከበራል። ገድላቸው ለአማንያን ትልቅ የጽናት የቅንነትና ለእውነት የመቆም ምሳሌ ተደርጎ ይወሰዳል። የአባ በጸሎተ ሚካኤል ገድል እንደሚያስረዳው ጻድቁ ፈጣሪያቸውን በቅድስና
በትሕትናና ስለ ሕግ እግዚአብሔር መከራን በመቀበል ፍጹም ተጋድሏቸውን በፈጸሙ ጊዜ ጌታችን ኢየሱስ ክርስቶስ ተገልጦላቸው ታላቅ ድንቅ የሆነ የይቅርታ የምሕረት ቃል ኪዳን ሰጥቷቸዋል። በሰኔ 16 ቀን የሚነበበው ስንክሳር እና በገድላቸው ላይ የተጠቀሰው ዋና ቃል ኪዳናቸው የሚከተለው ነው። የአባ በጸሎተ ሚካኤል ቃል ኪዳን። ስለ ስማቸው መታሰቢያ የተሰጣቸው ቃል ኪዳን። ስምን የጠራውን መታሰቢያን ያደረገውንና ባህልን ያከበረውን ሁሉ እምርልሃለሁ። ስለ መባ ምጽዋት በስምህ ለቤተ ክርስቲያን መባ፣ ዕጣን፣ ሻማ፣ ዘይት ወይንም ስንዴ የሰጠውን ለነዳያንና ለተራቡት በስምህ አውጥቶ ያበላውን ያጠጣውን ዋጋውን በግልጽ እከፍለዋለሁ። በሰማያዊት ኢየሩሳሌምም ዕረፍት እሰጠዋለሁ። ስለ ገድላቸው መጽሐፍ መስማት። ገድልን የጻፈውን ያጻፈውን ወደ ሌላ ቦታ ያዘዋወረውን ወይንም የወሰደውን ወይንም የተነበበውን ገድልህን በእውነትና በቅነት ልቦና ሆኖ የሰማውን ሰው ሁሉ ከሲኦል እሳት አድነዋለሁ። ስሙንም በሕይወት መጽሐፍ እጽፈዋለሁ። ስለ መቃብራቸውና ገዳማቸው። በመቃብር ቦታ መጥቶ የጸለየውንና የተማጸነውን ካለበት ገዳም አፈር ወይንም እምነት ተቀብቶ በእምነት የለመነውን ከደዌውና ከሕመሙ ሁሉ እፈውሰዋለሁ። ስለ ልጅ ምልጃቸው ጽናት። በዚችም ዓለም ሳሉ ስለ እኔ ስም ስለተገረፍክና መከራን ስለተቀበልክ በሰማይ ቢሆን የምትለምነኝንም የምትጠይቀኝን ሁሉ አልነሳህም። ሰላም ለጸሎተ ሚካኤል ዘተወከፈ መከራ በእንተ ሕገ ወንጌል ሰማያዊት እንተ ታበረህ እመኮከብ ወወረሃ። ከዋክብትንና ከጨረቃ ይልቅ ስለምታበራው ሰማያዊት የወንጌል ሕግ ሲኦል መከራን የተቀበለ ለአባ በጸሎተ ሚካኤል ሰላምታ ይገባል። አሜን። የአባታችን ረድኤታቸው በረከታቸው ድል የማትነሳ ሃይማኖታቸው በሁላችን ላይ ይደር። ሰምተን ለመለወጥ በቸርነቱ ያብቃን። አሜን።